ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? አለውን እግዚአብሔር ይመስገን። ዛሬ የእራት ነው ማዘጋጀው ወይም ደግሞ አዚማ ወይም ሰው የሚመጣበት ወይም ሰው ጋር የሚወሰድ እራት ነው ማዘጋጀው። የምሰራው አንድ ሁለት አይነት ምግብ ነው። መጀመሪያ እነዚህ ዶሮ ሁለት ቦታ ብቻ ቆራርጬ ቆንጆ አርጌ አጥቤ በእነዚህ በደረቅ ቅመም አበስላለሁ። ዶሮ በደንብ መታጠብ አለበት። ቅመሞቹን እንደዚህ ከጨመርኩ ወዲህ የፈላ ውሃ አረግበታለሁ። ዶሮ በደንብ አጽድተን ካጠብን የዚህ አረፋ የሚባል ከላይ አይወጣም። ከወጣ ደግሞ እሱን ከላይ ቆሻሻውን ማንሳት ነው። የኔ ግን በደንብ ስላጸዳው ታዩታላችሁ። ምንም አይነት ነገር አይወጣም። ስናጠብ በቪንገር በሎሚ በጨው አርገን በደንብ አርገን ዘፍዝፈን ካጠብን ቆሻሻ አይወጣም። ከዛን ይሄንን ውሃ በኋላ ዶሮ ከበሰለ ወዲህ ሩዝ ስለማበስልበት በደንብ ማጽዳት አለብን ማለት ነው። በመቀጠል እዚህ ጋር ደግሞ ሁለት ዶሮ ለብቻ ሳሎና ወይም ደግሞ ወጥ እንሰራለን። ሩዝ እንደ ሰው ብዛት እንደተነገራችሁ ነው የምትሰሩት። 20 ሰው 10 ሰው ከሆነ እንደየሰው ብዛት ነው። እኔ 10 ኩባያ ነው ያወጣሁት፣ ለ10 ሰው ነው። የሩዝ ደግሞ ብዛት ስለሚጨምር ይታወቃል። እንደምታዩት ምንም አይነት አረፋ ላይ የለውም። ዶሮ ጥርት ያለ ውሃ ነው የሚታየው። ከላይ ያለው ደግሞ ቅመሞችን አልተጠቀምኩም፣ ምክንያቱም ሩዙ ነጣ ያለ ስለሚፈለግ። እዚህ ጋር ማጂና ነጭ ሽንኩርት አለኝ፣ ለሳሎና ኩድራ ሁሉንም አለኝ፣ የተፈጨ ቲማቲም አለኝ፣ ዶሮ ቆራርጫለሁ፣ ሽንኩርት ከትፌያለሁ። አሁን ደግሞ ወደ ሳሎና መስራት እንሄዳለን። ደረቅ ቅመሞችም እንደምታዩት ለሳሎና የሚያስፈልግ ሁሉንም ተጠቅሜያለሁ። ብዛር፣ እርድ፣ ከሞን፣ የተፈጨ ኩዝባራ፣ ማጂ፣ የተፈጨ ጥቁር ሎሚ፣ ቼሊ፣ ወረጋ፣ ድፍን ሎሚ ተጠቅሜያለሁ። ሁሉንም ለሳሎናን የሚያስፈልግ ወይም ደግሞ የአረብ ምግብ ላይ የሚገባ ቅመም ሁሉንም ለሳሎና ተጠቅሜያለሁ። እዚህ ጋር ላይ ሽንኩርቴን ቶሎ አምስት አረጋለሁ። ቪዲዮ እንዲረዝም ስለማልፈልግ አጠር አድርጌ ነው ማካሄደው። ወረጋ ጨመርኩኝ። ያወጣኋቸውን ቅመሞች በሙሉ ሽንኩርቴ ላይ ጨምራለሁ። እንደዚህ ሽንኩርትን አመስ ካደረኩ በኋላ ብዙም ጥብስ ድርቅ እንዲል አይፈለግም። ምክንያቱም ያው የኛ የሀበሻ ምግብ ነው እንጂ እነሱ ላይ እንደዚህ እንደማይደረግ ግልጽ ነው፣ ይታወቃል። እዚህ ጋር ደረቅ ማጂና ነጭ ሽንኩርትና ዝንጅብል ጨመርኩኝ። ይህንንም አመስ አረግና አሁን ቆንጆ አርጌ አጥቤ በሎሚ በጨው ያስቀመጥኩትን ዶሮ ጣል አረግበታለሁ። ከፈለጋችሁ ዶሮ ማገንፈል ይቻላል ለብቻ፣ ግን እንደነገርኳችሁ ጽድት አድርገን ካጠብን ምንም ማገንፈል አያስፈልግም። አንዳንድ ጊዜ ዶሮ በጣም ቆሻሻ ዶሮ ካገኛችሁት አገንፍላችሁ መጨመር ይቻላል፣ ውሃውን ደፍታችሁት ማለት ነው። እንደምታዩት ጨምሬያለሁ። አሁን በመቀጠል የፈጨሁትን ቲማቲም ጨምራለሁ። የፈጨሁትን ቲማቲም ጨምሬ አመስ አረጋለሁ። በደንብ እንዲቁላላ አልጠብቅም እዚህ ጋር፣ ምክንያቱም ኩድራዎች ወይም ደግሞ ድንች፣ ካሮት እነዚህ እንትኖች ስለሚገቡ አብሮ ከሱ ጋር መብሰል ስላለበት ዶሮ አሁን በጣም ከታሸ ይወላልቃል ማለት ነው። እንደዛ ስለማልፈልግ አሁን አመስ አረጉኝ። ቶማቶም ፔስቶ ጨመርኩኝ። አሁን ድንችና ካሮት ይሄ ትንሽ ጊዜ የሚወስዱት ከዶሮ እኩል የሚበስሉልኝ ቀደም አድርጌ እጨምራለሁ። ኤግ ፕላንት የሚባለውንና ከዛን ወይም በአረበኛ ኩሳ የሚባለውና በዚንጃል የሚባለውን ወደ ኋላ አቅርጌያለሁ። ለምን እነሱ በጣም ቀለል ያሉ በቀላል እሳት በእንፋሎት የሚበስሉ ስለሆነ አሁን አልጨምርም። እዚህ ጋር እንደምታዩት ምንም አይነት ቆሻሻ የለውም። የዶሮ መረቅ እየወጣ ነው። ዶሮ እየበሰለልኝ ነው። እዚህ ጋር አሁን እከልሳለሁ ማለት ነው። ውሃ ለቀቅ አድርጌ እከልስበታለሁ። በጣም ወፍራም ሳሎና አይደለም የሚፈለገው፣ ለቀቅ ያለ ሳሎና ነው የሚፈልጉት። እና እንደምታዩት ጨው እንደ ጣዕማችን እንጨምራለን። ማጂ ስለጨመርን ጨው ቀነስ አድርገን ወይም እንደምንፈልገው መጠቀም ነው። ሳሎናው እስኪበስልልኝ ድረስ እዚህ ጋር የበሰለውን ዶሮ አጠፋዋለሁ። የጨመርኩት እዚህ ላይ ያው ወረጋ ቅጠል፣ ጥቁር ሎሚና ማጂ፣ ቀይ ሽንኩርት ነው ከተፍ አድርጌ የጨመርኩት። ስለዚህ አሁን ይሄ ውሃ ያስፈልገናል ለሩዙ ማለት ነው። እዚህ ይሄ ውሃ ካልበቃም ውሃ እንጨምራለን፣ ከበዛበት እንቀንሳለን። እኔ ግን ስለማይበቃኝ ውሃ ጨምር አድርጌበታለሁ። በመቀጠል ይሄን ዶሮ ከዚህ ውስጥ አውጥቼ ደግሞ እንደዚህ ሳል ላይ ድርድር አረግና ቅመሞችን እጠቀማለሁ። ጨው ቅመም እጠቀምበታለሁ። ከዛ ደግሞ ለዶሮ ከለር ቆንጆ የሚሰጥልኝ ነገር ትንሽ ጨምርበትና ሳሎናም እየደረሰ ነው እንደምታዩት። እዚህ ጋርም ሁሉንም ቆንጆ ያልኩትን ቅመም ሁሉ ተጠቅሜያለሁ። ትንሽ ውሃ ጠባ አድርጌ አማስለዋለሁ። ከዛ ይሄንን ዶሮ ላይ ቀባ አደርግና ዶሮ ከለሩ ቀይ እንዲያደርግልኝ ደግሞ ዘይት ከላዩ ላይ ያደርግበታለሁ ማለት ነው። ምክንያቱም በውሃና በቅመም አይቀላም ዘይት ካላገኘ ዶሮ። እዚህ ጋር ኦቨን ውስጥ ማስገባበት ሳህን አልሙኒየም አድርጌበታለሁ እንዳይዝብኝ ዘይት ጠባ አድርጌ። አሁን ይሄን በሌላ ሳህን ቀባ አድርግና ከዛ በኋላ ሳህኑ ላይ ዘይት አድርጌ ቶሎ ብዬ
ኦቨኑ ግሎልኛል። ወደዛ ጨምራለሁ። ይሄ ቅመሙ ነው። ቅመሙ እንደዚህ አድርጌ በደንብ ከጨረስኩ በኋላ በእጄ ቀባ አደርግና ዘይት ደግሞ ከላዩ ላይ አደርግበታለሁ ማለት ነው። ዘይት ከለሩን እንዲያቀላልኝ ይጠቅመኛል። እንደምታዩት ዶሮውን እንደዚህ አድርጌ ጓንት ለብሼ ቀባ አድርጌ ጨርሻለሁ። ከዛ ዘይቱንም እንዳለ አዳርሻለሁ። አሁን ወደ ኦቨን አስገብቻለሁ። አሁን ሳሎናው ደረሰ። የቀረውን ቶሎ የሚበስሉትን ኩድራዎችን እጨምራለሁ። ኤግፕላንትና ኩሳ የሚባለው ማለት ነው። እነዚህ በጣም በቀላል በእንፋሎት የሚበስሉ ናቸው። ይህንን ጨምረን ጋዜን እንቀንሳለሁ። በመቀጠል ለሩዝ ያዘጋጀሁት ውሃ ጨምሬ ጨው ጨምሬ ጣዕሙ ቀምሻለሁ። 10 ኩባያ አጥቤ ያስቀመጥኩትን ሩዝ እጨምራለሁ። እንደምታዩት ሩዙን አስገብቻለሁ። ጋዙን ለቀቅ አድርጌበት ቶሎ እንዲበስልልኝ አደርጋለሁ። ሩዙ ረጅም ሰዓት ስለተዘፈዘፈ እሳቱ መሞት የለበትም፣ እዛ ውስጥ ይቦካብናል። በመቀጠል እዚህ ጋር ሰላጣ ከትፌያለሁ። ሩዙ ላይ የማደርገውን ነገር ከታትፌያለሁ። ሩዙ እንደዚህ ቆንጆ ሆኖ ለቀቅ ያለ ሩዝ ሆኖ በስሎልኛል። አሁን በመቀጠል ሳሎናዬን ቼክ አድርጌ ይኸው ጋዙን ቀንሻለሁ። እንደምታዩት ቆንጆ ሆኖ በስሏል። የኦቨኑ ዶሮ አይቼ የእራት ሰዓት ስለደረሰ ወደ ማቅረቡ ሄዳለሁ። ዶሮ እንደምታዩት ቆንጆ ሆኖ ቀልቶልኛል። ሰላጣ እዚህ ጋር ከትፌያለሁ። ሩዙ ከላይ ላይ ማረግበት ልብ ሆኖ ከትፌያለሁ። ለሰላጣ ላይ የምጠቀመው ጨውና ዘይቱን ሎሚ ብቻ ነው፣ ሌላ ነገር አልጠቀምም። እሱም አሁን ሊበሉ ስለሆነ ነው። ብዙ ጊዜ ምግቡ የሚቆይ ከሆነ ምንም አይነት ነገር አላረግም። ሰላጣውን ብቻ ቀላቅዬ ሶሶቹን ለብቻ ዘይቱንና ጨው እንዲሁም የሰላጣ ሌላዎች ቅመሞች ካሉ ለብቻ በሳህን አዘጋጅተን አብሮ መውሰድ እንችላለን። እኔ ግን አሁን ስለሚበሉ ችግር የለም ቀላቅያለሁ። ከዛን ከማቀርብበት ጠረጴዛ አንጻር ሳህኔን ቆጥሬ አከፋፍዬ ያደርጋለሁ። እኔ የሰው ብዛት አላውቅም፣ ግን ወደ 10 ሰው ይመስሉኛል። በዚህ ሳህን 4 ቦታ አቀርባለሁ ማለት ነው። ሰላጣ እንደዚህ እንደምታዩ 4 ቦታ አድርጌያለሁ። አሁን በመቀጠል ወደ ሩዝ መጨለፍ እሄዳለሁ ማለት ነው። በትልቅ ትሪ ሩዙን አውጣዋለሁ። ሰላጣዬን እንደዚህ አድርጌ ሸፋፍኛለሁ። ዶሮ እንደዚህ ቀላልሆልኛል። ሩዙ ደርሷል። ትልቅ ሳህን አዘጋጅቻለሁ። አሁን ሩዝ እንጨልፋለሁ። ሩዙን እንደዚህ ጨልፌ ከጨረስኩ በኋላ ያወጣሁትን ዶሮ እንደዚህ ዳርዳሩ ላይ እንደዚህ ድርድር አደርግበታለሁ። የከታተፍኩት ኮሪያንደር ቅጠል አለ፣ ሽንኩርት፣ ሎሚ፣ ካሮት እና ሌሎችንም ካላችሁ ሌሎች ነገር ካላችሁ እነዚህ መከሰራት የሚባሉት በአረቦች ድንች ጠብሳችሁ የተለያየ ነገር ማድረግ ይቻላል። እኔ ሰዎቹ ስለማይፈልጉ እየተጠቀሙት ኮሪያንደር እና ካሮት፣ ቀይ ሽንኩርት እና ቃሪያ ብቻ ነው። እነዚህ ከላይ ያደርግበታለሁ። ይሄን እንደዚህ አድርጌ ድርድር አድርጌ ከጨረስኩኝ በኋላ በመቀጠል ሳሎናን ደግሞ በሐራራ ወይም ደግሞ በስቲም ሳህን ውስጥ አወጣለሁ። ይሄው ሰላጣና ሩዙ ደርሶልኛል። ሳሎናን ደግሞ እንደዚህ በሐራራ ጨልፋለሁ። ሰላጣዎችን ማስተካከል ጨርሻለሁ። ዶሮም ወጥቷል። ሁሉ ነገር አልቋል። አሁን ወደ መውሰዱ ወደ ማቅረቡ ሄዳለሁ። የዛሬ ቪዲዮ ይሄንን ይመስል ነበር። እንደምትወዱት ተስፋ አድርጋለሁ። አመሰግናለሁ።